ማህፀንሽ ያሳክክሻል፣ ስትሸኝ ያቃጥልሻል፣ መጥፎ ሽታ ያለው ፈሳሽ ይወጣሻል። እንግዲያውስ ይህ ቪዲዮ ላንቺ ነው። ወንዶች ለፉት። ሰላም የቲክቶክ ቤተሰቦች፣ ሰላማችሁ ብዝት ይበልልኝ። ማህፀናችሁ ለሚያሳክካችሁ፣ መጥፎ ሽታ ላለው እንዲሁም ሽንታችሁ ስትሸኑ ለሚያቃጥላችሁ፣ በአጠቃላይ የማህፀን ኢንፌክሽን ምናምን ለተባላችሁ በሙሉ ከማህፀን ጋር የተያያዘ ችግር ላለባችሁ ሁሉ እነሆ መፍትሄው። ከላይ የምታዩት ቅርንፉድ 2 ትልቁ የሾርባ ማንኪያ ታደርጋላችሁ። 2 ማንኪያ ቅርንፉዱን ታደርጋላችሁ፣ ያልተፈጨውን ማለት ነው። ከዛ በ1 ሊትር ውሃ ታንተከትኩታላችሁ። ከተንተከተከ በኋላ ምን ታደርጋላችሁ? በፕላስቲክ ነገር ትገለብጡትና ትኩስ መሆን አለበት። እሙሟችን ታጥባላችሁ። በደንብ ጽድት ታርጋችሁ ካጠባችሁ በኋላ በውሃ ብቻ ነው፣ ሳሙና አትጠቀሙ፣ ወላ ሻምፖም መጠቀም አይጠበቅባችሁም። ከዛም በኋላ ምን ታደርጋላችሁ? ሄዳችሁ ቁጭ ትሉበታላችሁ። ውሃው እንዳይነካችሁ ያቃጥላል። እንፋሎቱ ወደ ውስጥ እንዲገባ አድርጉ። ከዛም በኋላ ከቻላችሁ ደግሞ ፎጣ ነገር እንዲወገባችሁን ሽፍን አድርጉት፣ ነፋስም እንዳይገባችሁ ደግሞ የእንትኑን እንትን እንዳይወጣ ወደ ውጭ እንዳይወጣ ማለት ነው። እንፋሎቱ ወደ ውጭ እንዳይወጣ በደንብ ለ30 ደቂቃ ቁጭ ብላችሁበት ስታበቁ ምንድነው የምታደርጉት? እጃችሁ ከታችሁ ውሃውን ታዩታላችሁ። በጣም የሚያቃጥል ከሆነ እዛው ተቀመጡ፣ በረድ እስኪል ትንሽ፣ በደንብ መቀዝቀዝ የለበትም። ከዛም በኋላ ትንሽ በረድ ሲል ታጠሉትና ፍሬው አያስፈልግም፣ በውሃው ብቻ ማህፀናችሁን በደንብ አርጋችሁ እጠቡት። በደንብ አርጋችሁ ማለት ምንድነው? ልክ ጥርሳችን ስንቦርሽ እንደምንቦርሸው በማዳረስ በደንብ አርጋችሁ ወደ ውስጥ ውሃውን እያስገባችሁ ጽድት አርጋችሁ በተከታታይ ቢያንስ በትንሹ ለ7 ቀን ይህንን ካደረጋችሁ ከማህፀን ኢንፌክሽን ወላ ከመጥፎ ጠረን፣ ሽንትሽን ከመቃጠል፣ ከተለያየ አይነት መጥፎ ፈሳሽ ትገላገላላችሁ። ላለሁ በዛ አጋጣሚ የማሳስባችሁ ውድ እህቶቼ፣ ማህፀናችሁ ስትታጠቡ ማንኛውም ሰዓት ምንም ይሄም ኬዝ የሌለባችሁ እህቶች ብትሆኑ ሻምፖ፣ ሳሙና፣ የተለያየ አይነት ነገር መጠቀም የለባችሁም። ውሃና ውሃ ብቻ ነው። ፈሳሽ የተፈጥሮ ጉዳይ ነው፣ ምንም ማለት አይደለም። ሌላው ደግሞ የወር አበባችሁ ሊመጣ ሲል እንዲሁም የወር አበባችሁ ከጨረሳችሁ በኋላ ፈሳሽ አለኝ ምንድን ነው የምትሉት፣ ይሄ ተፈጥሮ ነው፣ ችግር የለውም እላችኋለሁ። ፎሎ ላይክ እያደረጋችሁ ሼር እያደረጋችሁ ላልሰማ አሰሙልኝ፣ ኮፒ ሊንክ አድርጎ ዲዩት እያደረጋችሁ እንድታሰራጩ ትፈልጋለሁ። ብዙ የተቸገሩ ሰዎች አሉ። ስለዚህ ላልደረስ እንዲዳረስ ኮፒ ሊንክ ሼር አይረሳላለሁ። ጥያቄ ካላችሁ ኮሜንት ስር ጻፉልኝ። ያልገባችሁ ነገር ካለም ጻፉልኝ፣ ወይም ደግሞ ላይፍ ስገባ ጠብቃችሁ ጥያቄያችሁን የምመልስላችሁ ይሆናል እና ሁሉንም ቪዲዮ በተራ በተራ እምሰራ ይሆናል። በትዕግስት እንድትጠብቁኝ እፈልጋለሁ። አመሰግናለሁ።